ይህ መልእክት ለወጣቶች ነው። በተለይ በአፍላ እድሜ ላይ ለሚገኙ የሚሆን ነው። ይህ እድሜ በአብዛኛው ውጥረት የተሞላበት ስትሬስፉል የሆነ በሰውነታችን ላይ በሚመጡ ሆርሞናል ለውጦች ምክንያት እና በተለያዩ ፋክተሮች ውጥረት የተሞላበት የእድሜ ክልል እንደመሆኑ መጠን ለነዚህ የእድሜ ክልል ለሚገኙ በተለይ ከ14 ዓመት በላይ ላሉ ወጣቶች የሚሆን መልእክት ነውና ሼር እንድታደርጉ ሀሳቡን በዚህ እድሜ ክልል ያላችሁ በደንብ እንድትሰሙ ትፈልጋለሁኝ። በሚያስጨንቃቸው ጊዜ በምትጨነቁ ጊዜ ውጥረት ውስጥ ስትገቡ በተለያየ መንገድ ፒር ፕሬዠር ሊሆን ይችላል። በጓደኛ ምክንያት በተለያየ መንገድ በቤተሰብ ውስጥ በሚፈጠሩ ችግሮች ምክንያት በኢኮኖሚያዊ ጉዳዮች ሆነ የምትፈልጉትን ነገር ባለማግኘት ውጥረት ውስጥ ልትገቡ ትችላላችሁ። ጭንቀት ውስጥ ልትገቡ ትችላላችሁኝና በከባድ ተስፋ መቁረጥና ሲከፋም በተለይ ራስን ወደ ማጥፋት ሀሳብ ውስጥ ልትገቡ ትችላላችሁ። በከባድ ጭንቀት ውስጥ ልትገቡ ትችላላችሁ እና በዚህ ጊዜ ምን ማድረግ አለብን የሚለው ነገር በጣም ወሳኝ የህይወት ስኪል ነው። በጣም ወሳኝና አስፈላጊ የሆነ ነገር ነው። የሆነ አስጨናቂ ነገር ሲገጥማችሁ ራሳችሁን ወደ ማጥፋት ሀሳብ ስታመሩ በጣም ከባድ ዲፕሬሽን ውስጥ በምትሆኑበት ጊዜ ምን ማድረግ አለብን የሚለው ነገር ወሳኝነት ያለው ነገር ነው። ብዙ ወጣቶች ራሳቸውን የማጥፋት ሙከራ እያደረጉ ይመጣሉ እናውቃለን። እና ይሄንን ምን ማድረግ አለብን የሚለውን ማወቅ አለብን። እና አንደኛው ነገር ማድረግ ያለብን በሳይንሱም የተመሰከረለት ነገር ምንድነው? በየቤተ እምነቱ ሄዶ መጸለይ ነው። ክርስቲያኖች መጸለይ አለባችሁ። ቸርች ሄዳችሁ ጸልዩ። እግዚአብሔር ይረዳችኋል። ስትሬሳችሁም ይቀንስላችኋል። እግዚአብሔርን መልስ ይመልሳል። ጭንቅላታችሁም ላይ ያለው ውጥረት ይቀንሳል። ስለዚህ ጸሎት አንደኛውና መፍትሄ የሚሆን ወሳኝ ነገር ነው። ስትጨነቁ ስትረበሹ ጀስት ጸልዩ። ቸርች ሂዱ ጸልዩ። እና ይሄ ወሳኝ መፍትሄ ነው። ሁለተኛው ነገር ምንድነው? በሳይንሱም ዓለም የተመሰከረለት መፍትሄ በጣም ለምናምነው ሰው ምስጢራችንን አውጥተን መናገር ማውራት፣ የጨነቀንን ነገር ማውራት መናገር። ያ ነገር ከአእምሯችን ላይ